ሰላም ሰላም የሄርሞን ቲዩብ ተከታታዮች እንዴት ናችሁ? አማን ናችሁ? አለው ሰላማችሁ ብዝት ይበል። ይኸው ዛሬ እንግዲህ እረፍት ነበርኩኝ ማለት ነው። በቃ ቀኑን ሙሉ ያው ኖ እረፍት አልነበርኩኝም፣ ስራ ጨርሼ ነው። እንደምታውቁት ያው እዚህ ሀገር ላይ የምትኖሩ ሰዎች ታውቁታላችሁ ብዬ አስባለሁ። ረመዳን በሚኖር ሰዓት ያው የሰዓት ቅናሽ ይኖረናል ማለት ነው። እና እኔ አጋጣሚ ሆኖ 7 ሰዓት ነበር የምሰራው እና በቃ ስራ በጊዜ ጨረስኩኝ። በቃ ምን ላድርግ ምናምን ራበኝ፣ በጣም ራበኝ። ሲርበኝ ጊዜ ምን አደረግኩኝ መሰላችሁ? በቃ ካልደፈረሰ አይጠራም ብዬ ማለት ነው። ከካሊዲያ ነው ቦታው ማለት ነው። ክትፎ ሬስቶራንት ይባላል። ያው ከጀርባዬ ነው። በቃ ሳንቲሜን መዥረጥ አደረኩኝና በቃ ደፍሬ ማለት ነው። ያው ታውቁታላችሁ ትንሽ ያው የሀገራችን ምግብ ወደድ ትላለች እና ቢሆንም ግን ደግሞ ካልደፈረሰ አይጠራም ማለት የምንሰራው ለራሳችን አይደል ብዬ ማለት ነው። ሄጄ ይኸውላችሁ እንደዚህ በቃ ምር ብሎብኝ ምግቤን አታዩም እንዴ? ሳህኑ ባዶ ነው እኮ ቀረ። ቢጨመርልኝ ሁሉ እስማ በጣም ነበረ አለቀውም ነበረ። ግን ያው ምን ይደረግ ያው ትንሽ ምግቧም ራስ ስለምታዞር ማለት ነው። ያው ግን በጣም ፈታ ብያለሁ። የሚገርማችሁ ነገር ቡናም በቃ ይኸው እንግዲህ እንደምታዩም ማለት ነው። ቡናዬንም አዘዝኩኝ። ይኸው ለአንድ ሰው ሲሆን 15 ድርሃም ነው እና አሪፍ ነው። እስከ 4 ስኒ ምናምን ነገር ይወጣዋል። ያው ብቻችሁን ከሆናችሁ 15 ድርሃም። ከዛ በየአይነቴን ደግሞ 40 ድርሃም እንደዛ አድርጌ ምናምን ነገር በቃ 50 ምናምኔን ግሽልጥ ተደርጌ ተመልሼ ወደ ቤቴ መጣሁ እላችኋለሁ። እና የሄርሞን ቲዩብ ተከታታዮች ብቻ አላችሁ አሳድጉኝ። እንደው ይላችሁ እንደው ቡናው ሲጣፍጥ እኮ ስለዚህ አሳድጉኝ። አይከፈልበትም፣ ምንም አይከፈልበትም፣ ከምሬ ነው። እና ለማንኛውም ስለምታዩኝ ስለምታበረታቱኝ አመሰግናለሁ። ያው መቼም ገና ወደፊት ተስፋ በማድረግ ነው ታበረታቱኛላችሁ ብዬ እና ደግሞ ያው አታሳፍሩኝም። ይመቻችሁ። እንግዲህ በዚህ ሰዓት ማለት ነው በደንብ የአብይ ጾም እና የረመዳን ጾም በጣም ተገናኝቷል። እንግዲህ የሀገሬ ልጆች ወገኖቼ እንግዲህ ለአብይ ጾምም እንኳን አደረሳችሁ፣ ለረመዳን ጾምም እንኳን አደረሳችሁ እላለሁኝ። መልካም ስራ ይሁንላችሁ።